ጤና ይስጥልኝ እግዚአብሔር አምላካችን ጸጋና ባርኮት በነገር ሁሉ ከያንዳንዳችሁ ጋር ይሁን። ይህ የእረኛው መንገድ የዩቲዩብ ሾው ነው። እንኳን ደህና መጣችሁ። ይህ የእረኛው መንገድ የዩቲዩብ ሾው ነው። የእግዚአብሔር ቤተሰቦች እንዴት ከርማችኋል? እንደተለመደው ከእግዚአብሔር ቃል አንጻር አንድ ርዕሰ ጉዳይ አንስተን ዛሬ አብረን እንቆያለን። ዛሬ የምናነሳው ርዕሰ ጉዳይ ስለ ውድድር ነው። ወደ ሆነ አንድ ግብ ለመድረስ ከሌሎች ጋር የሚደረግ ትግል ምናልባት ግለሰብ ከግለሰብ ጋር ሊፎካከር ይችላል፣ ቡድን ከቡድን ጋር ሊፎካከር ይችላል፣ ድርጅት ከድርጅት ጋር ሊፎካከር ይችላል፣ አገር ከአገር ጋር ሊፎካከር ይችላል። አንዱ ከሌላው የተሻለ ሆኖ ለመገኘት፣ አንዱ ከሌላው የበለጠ ሆኖ ለመገኘት የሚደረግ ውድድር፣ ፉክክር በጣም በሰዎች መካከል ያለ በፍጥረታዊው ዓለም የተለመደ ነገር ነው። ለምሳሌ ስፖርትን ብናይ ለማሸነፍ በስፖርታዊ በየትኛውም እንቅስቃሴ ውስጥ ውድድር የሚባል ነገር አለ። በትምህርት ቤቶች አካባቢ አንዱ ከአንዱ የተሻለ ውጤት ለማምጣት እዛም ጋር ውድድር የሚባል ነገር አለ። ቢዝነስን ስንመለከት ብዙ ደንበኛ አፍርቶ የተሻለ ፕሮዳክት ይዞ ለመገኘት ውድድር የሚባል ነገር አለ። ኢቨን በተፈጥሯዊው ዓለም ስንመለከት እንኳን በእንስሳት መካከል አይተን ከሆነ አንዱ አንዱን ምግብ አድርጎ ወይም ደግሞ አንዱ በአንዱ ላይ የበላይ ሆኖ ለመገኘት የሚደረግ ፉክክር፣ የሚደረግ ውድድር አለ። ዛሬ እኔ እንድናየው የፈለኩት ይሄ አይነቱ በፍጥረታዊው ዓለም ያለው ይሄ አይነቱ እውነታ በሁለት አይነት መንገድ እንደሚደረግ ጤነኛና ጤነኛ ያልሆነ ፉክክር እንዳለ እንድናውቅ። የትኛው ነው ጤነኛ የሆነ ፉክክር? ይሄን ጉዳይ መጽሐፍ ቅዱሳችን ምን ይለናል የሚለውን እንድናይ ነው። የፉክክር አይነቶች አሉ። ጤናማ የሆነ ፉክክር አለ። ይሄ ጤናማ የምንለው ምን አይነት መልክ ሲኖረው ነው? አንደኛ መነሻው ሁልጊዜ መነሻው ከነከሌ በልጬ መገኘት አለብኝ ከሚል ጭንቀት የሚወጣ ከሆነ ይህ አይነቱ ጤነኛ የሆነ ፉክክር አይደለም። አንሄልዚ የምንለው ኮምፒቲሽን ነው። ከክፉ ቅናት፣ ተገቢ ካልሆነ ውስጣዊ ስሜት ተነሳሽነት የሚደረግ ፉክክር ከሆነ ይሄ መጽሐፍ ቅዱሳዊ የሆነ ፉክክር ነው። በየትኛውም ሴክተር በየትኛውም የህይወት እንቅስቃሴያችን ብታዩት ሞቲቫችን ቅናት ከሆነ፣ ሞቲቫችን ከሌላው በልጬ መገኘት አለብኝ የሚል ከሆነ ጤነኛ አይደለም። ሌላው በማሸነፍ አባዜ የተወጠረ ከሆነ የትም ቦታ ልሂድ፣ ምንም ልስራ፣ ምንም ላርግ፣ እኔ ብቻ ነኝ የበላይ ሆኜ መገኘት ያለብኝ በሚል ሀሳብ የተወጠረ በሚል አባዜ የታሰረ ነገር ከሆነ ጤነኛ አይደለም። እርካታ አልባ ጭንቀታም ቅብዝብዝ የሚያደርግ ከሆነ ይህ አይነቱ ፉክክር እስቲል ጤነኛ አይደለም። ጤነኛ ባልሆነ ፉክክር ዓለም የተሞላች ስለሆነች አንዳንድ ጊዜ በእንዲህ ያለው አዙሪት ውስጥ ገብተን እንዳንገኝ እንደ መንፈሳዊ ሰው መንቃት ስለሚገባን ነው ይሄን ርዕሰ ጉዳይ ላነሳው የፈለኩት። ጤነኛ የምንለው ለመሆኑ ምን አይነት መልክ ሲኖረው ነው? ፉክክር በተፈጥሯዊው ዓለም በፍጥረታዊው ዓለም ውስጥ አለ? አዎ አለ። ጤነኛ ነው የሚለውን ግን በምንድን ነው የማውቀው? የመጀመሪያው ጤነኛ የሆነ ለለውጥ መነሳሳት ያለበት ጤነኛ የሆነ ሞቲቭ ያለው ሲሆን ነው። በቃ እኔ ተለውጬ ልገኝ፣ እኔ ተቀየሪ፣ እኔ እየሰራሁት ያለሁት ነገር ይለወጥ፣ እኔ እያደረኩት ያለሁት ነገር የተሻለ ይሁን ከሚል ጤናማ ከማንም ጋር አይደለም ከራስ ጋር የሆነ ሲሆን ይህ አይነቱ ጤናማ ፉክክር እንለዋለን። እውነትን የማይጨፈልቅ፣ ፍትህን የማይጨፈልቅ፣ ጽድቅን የማያጠፋ ሆኖ ከተገኘ ጤናማ ነው ከሚለው ልንፈርጀው እንችላለን። በጣም ሌላው ትልቁ ማሳያ ሌሎችን ከጨዋታ ውጪ የማድረግ ሂድን የሆነ አጀንዳ ካለው በቃ ጤናማ አይደለም። ሌሎችን ከዛ ትራክ ውስጥ ለማውጣት ባጭሩ አይናችንን በሌላው የመሮጫ ትራክ ላይ አድርገን ከሆነ የምናደርገውን ነገር ሁሉ የምናደርገው ያ ጤነኝነት የጎደለው ነገር ነው። ስለዚህ ጤነኛ የሆነው ጤናማ የሆነው ኮምፒቲሽን ሁልጊዜ ከራሳችን የመሮጫ ትራክ አይናችንን እንድናነሳ የሚያደርግ አይደለም። ሁልጊዜ ራሴን ነው ኢቫሉዌት የማደርገው። ሁልጊዜ
ራሴ የተሻልኩኝ እንድገኝ ራሴ ላይ ለመስራት የማደርገውን ጥረት የሚያሳይ ብቻ ነው። ሌላው ወዳጅን ወደ ተቀናቃኝነት ወይም ደግሞ ወዳጅን ወደ መቀናቀን የሚያመጣ ከሆነ ጤነኛ አይደለም። ስለዚህ ጤነኛ የምንለው ኮምፒቲሽን ሁልጊዜ ወዳጅን እስከ መጨረሻው ወዳጅ አድርጎ የሚዘልቅ ነው። ሂደን የሆነ አጀንዳ የለውም። መጽሐፍ ቅዱሳችን ጤነኛ ስላልሆነ ፉክክር በአንድም በሌላ መንገድ ያነሳል። የመጀመሪያው ነገር በትዕቢት በቅናት ወይም በራስ ወዳድነት የሚመራ ጤናማ ያልሆነ ውድድር እጅግ በጣም አጥብቆ ይቃወማል። የሌሎችን ልብ የሚጎዳ ትጋትና ልቀትን የሚያበረታታ ሳይሆን በቃ ከሌላው ሁሉ ጊዜ በልጬ መገኘት አለብኝ በሚል ውስጣዊ ስሜት የተሞላ ከሆነ ይሄ መጽሐፍ ቅዱሳችን በጣም የሚቃወመው ነገር ነው። ምንጩ ኩራትና ራስ ወዳድነት ከሆነ ይህ አይነቱ ኮምፒቲሽን በፍጹም መጽሐፍ ቅዱሳችን የሚደግፈው አይደለም። ፊልጵስዩስ ምዕራፍ 2 ቁጥር 3 ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ። መጽሐፍ ቅዱሳችን ፕሮሞት የሚያደርገው እከሌ ወይም ሌላው ከኔ ይሻላል የሚለውን አቲቲዩድ ነው። እንዲህ አይነቱን አስተሳሰብ ነው መጽሐፍ ቅዱሳችን የሚደግፈው። ከሌላው እንደተሻልኩ ሁልጊዜ የምቆጠርና በዛ አይነት ሜንታሊቲ የምራመድ ከሆነ ጤነኛ አይደለሁም። ለግል ክብርና ከሌሎች ለመብለጥ የሚደረግ ውድድር ኃጢአት ነው። ከራስ ወዳድነት ወይም ከንቱ ትምክህተኝነት ይልቅ ሌሎች ከኔ ይሻላሉ ብሎ በትህትና ማሰብ ይሄ መጽሐፍ ቅዱሳችን የሚያበረታታው ነገር ነው። ሌላው ይሄንን እንደዚህ አይነቱን ውድድር መጽሐፍ ቅዱስ የማያበረታታው ቅናትን የሚለኩስ ወይም ደግሞ ከቅናት የሚመጣ ሐሳብ ስለሆነ ህብረትን የመረበሽ የማወክ በተለይ መንፈሳዊ አገልግሎቶች አካባቢ ላይ ከባድ የሆነ ህብረትን የመመረዝ አቅም ስላለው መጽሐፍ ቅዱሳችን ይሄ ጉዳይ በጣም ይከለክለናል። ገላትያ ምዕራፍ 5 ቁጥር 56 ላይ እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ አንመካ። ወገኖቼ ቅናት ማለት በጣም በቀላሉ ስንተረጉመው የኔን ኑሮ ከሌላው ኑሮ ጋር፣ የኔን ቢዝነስ ከሌላው ቢዝነስ ጋር፣ የኔን አገልግሎት ከሌላው አገልግሎት ጋር፣ የኔን ትዳር ከሌላው ትዳር፣ የኔን ኑሮ ከሌላው በቃ እያፎካከሩ ቁጭ ብሎ ያንን ጉዳይ እያወጡ እያወረዱ በዛ ምክንያት የሚመጣ ክፉ የሆነ ስሜት ማለት ነው ቅናት። ራስን ከሌላው ጋር ማወዳደር ለቅናት ትልቁን ሚና የሚጫወት ነው። ስለዚህ ይሄ ደግሞ ወደ ጥላቻ፣ ወደ መራርነት እንዳልኳችሁ ጤናማ ወዳልሆነ ፉክክር የሚመራ ስለሆነ ሁልጊዜ ከእንዲህ አይነት ህይወት ራሳችንን ልንጠብቅ ይገባል። ቅናት አጥንትን ያነቅዛል፣ ምንም አይጠቅምም። በህይወታችን የሚያመጣልን ትርጉም ያለው ነገር የለም። እንደውም የኋላ ራሳችንን እንድንጎዳ፣ ቤታችንን እንድንረብሽ፣ በጣም ደስ የማይሉ ስሜቶች እየተሰሙን የመስራት አቅማችን የሚነጥቅ ነገር ስለሆነ በጣም ከዚህ ህይወት የጸዳ ከዚህ አይነት ስሜት የጸዳ ህይወት ሊኖረን ይገባል። ፍቅር አይቀናም ነው የሚለው የእግዚአብሔር ቃል። ስለዚህ ለቅናት ደግሞ ሁል ጊዜ መንስኤ የሆነው ነገር ፉክክር ስለሆነ፣ ጤናማ ያልሆነ ፉክክር ስለሆነ ከዚህ በጣም ነቅተን ይሄን ጉዳይ ከህይወታችን ልናጠፋ ይገባል። ፍቅርንና ህብረትን ያጠፋል። እኛ ደግሞ የተጠራ ነው አጥፊ ለሆነው ፉክክር ሳይሆን ለፍቅር ነው፣ ለአንድነት ነው፣ ለህብረት ነው። መጽሐፍ ቅዱሳችን እኛን የሚያበረታታው ለእንዲህ ስለሆነ መሰረቱ ኩራትና ቅናት የሆነ ፉክክር የፍቅር ጠላት እንደሆነ በማሰብ ይህንን ከህይወታችን ልናባርር፣ ልናጠፋ፣ በዚህ ጉዳይ ላይ ልንነቃ ይገባል። ምን እናርግ? ጤናማ ካልሆነ ፉክክር ህይወታችንን ለማዳን አንዳንድ ጊዜ ራሳችንን ከሌላው አገልግሎት፣ ከሌላው ኑሮ፣ ከሌላው ቢዝነስ፣ ከሌላው ትዳር፣ ከሌላው የህይወት ስኬት ጋር ቁጭ ብለን የምናሰላስል ሰዎች ጤናማ ባልሆነ ፉክክር ውስጥ እንዳለን ገብቶን ከዚህ ጉዳይ ለመዳን ብንፈልግ ምን እናርግ ብለን ከጠየቅን የመጀመሪያው ነገር ራስን ከሌሎች ጋር ማነጻጸር ማቆም ነው። በቃ ይሄ ነው መፍትሄው።
የእግዚአብሔር ቃል ገላትያ 6 ቁጥር 4 ላይ እያንዳንዱ የራሱን ተግባር ይመርምር፣ ከዚያም በኋላ ከሌላው ሰው ጋር ራሱን ሳያወዳድር ስለራሱ የሚመካበትን ያገኛል። ስለራሱ የሚደሰትበትን ስለራሱ የሚያመሰግንበትን ነገር ስለሚያገኝ በራሱ ላይ ፎከስ ያድርግ። ከሌላው ጋር ለምን ራሱን ያወዳድር? መጽሐፍ ቅዱስ የሚነግረን እውነት ይሄ ነው። እንኳን ደህና መጣችሁ። ይህ የእረኛው መንገድ የዩቲዩብ ሾው ነው። ራስን ከሌሎች ጋር ማነጻጸር ማለት ሰላም የሚያደፈርስ፣ ወደ ግጭት ወደ ጭንቀት የሚመራ፣ ከሰዎች ጋር በሰላም እንዳንኖር እንቅፋት የሚፈጥርብን ነገር ስለሆነ በጣም በዚህ ጉዳይ ልንነቃ ይገባል። ስለዚህ መፍትሄው ከሌሎች ጋር ራስን ማወዳደር፣ የትኛውንም ነገራችንን ከሌሎች ጋር ማወዳደር ማቆም መቻል አለብን። ሌላው መፍትሄ ትህትና ነው። ቀደም ብዬ እንደጠቀስኩት ሌሎች ከኛ እንደሚሻሉ መቁጠር መቻል ትልቁ ከዚህ አንሄልዚ ከሆነ ኮምፒቲሽን ነፃ የምንወጣበት መንገድ ነው። ትህትና ማለት የሌሎችን ማክበር፣ ሌሎችን በማመን አብሮ ለመስራት ለማደግ የተመቹ ሆኖ መገኘት መቻል ማለት ነው። ለሌሎችን ማንጎረብጥ ሆነን መገኘት፣ የሌሎችን ነገር አፕሪሺየት ማድረግ፣ ይሄ ማለት ነው ትህትና። ስለዚህ ትህትና ጤናማ ካልሆነ ፉክክር ወይም ውድድር ለመውጣት ፍቱን መድኃኒት እንደሆነ ታሳቢ በማድረግ ከዚህ ህይወት ነፃ ልንወጣ እንችላለን። ሌላው መፍትሄ ምን እንደሆነ ታውቃላችሁ? ዋጋችንን በጣም እዚህ ላይ በደንብ እንድትሰሙኝ ይፈልጋለሁ። ዋጋችንን ሁልጊዜ አሸናፊ ሆኖ ከመገኘት ጋር አናያይዘው። እኔ ዋጋ የሚኖረኝ ካሸነፍኩ ብቻ ነው የሚል አመለካከት በጣም አጥፊ ነው። ሁሌ ተሳካልኝ፣ ሁሌ ቀናልኝ፣ ሁሌ አማረልኝ፣ ሁሌ እንዲህ አይነት ፉክክር በጣም እንዲህ አይነት ሜንታሊቲ በጣም ከባድ ነው። ዋጋችንን ከሰራን በቃ በሰሪያችን ነው ቫልዩ ልናደርግ የሚገባ። በማን ነው የተሰራው? ግሩምና ድንቅ ሆኜ ተፈጥሬያለሁ፣ አለቀ። የኔ ዋጋ ያ ነው። የኔ ዋጋ የሆነ ነገር ጀምሬ በጣም በሚገርም ኤክሰለንሲ ስለጨረስኩት አይደለም። ኢትስ ኦኬ፣ ያ ጉዳይ በጣም ጥሩ ነው፣ በጣም ደስ ይላል። ግን የኔን ዋጋ አይናገርም። የኔ ስኬት የኔን ዋጋ አይናገርም። ያንተ ስኬት ያንተን ዋጋ አይናገርም። ያንቺ ስኬት ያንቺን ዋጋ አይናገርም። ስለዚህ በሆነልን በቀናልን በተሳካልን ነገር ዋጋችንን ኢቫሉዌት የምናደርግ ከሆነ ከስረናል። እንደገና አንሄልዚ ወደሆነ ጤናማ ወዳልሆነ ኮምፒቲሽን ውስጥ ስለሚከተል በጣም ጤናማ ያልሆነ ስሜት በህይወታችን ስለሚፈጥር ከእንዲህ አይነት ስሜት በጣም ራሳችንን በጣም ልንጠብቅ ይገባል። በሌሎች ስኬት ደስ የመሰኘት ልማድን ማዳበርም ሌላው ጤናማ ካልሆነ ፉክክር የሚያድነን ነገር ነው። ሌሎች በተቃናላቸው፣ ሌሎች በተሳካላቸው ጊዜ ደስ የመሰኘት ልምድን ማዳበር፣ እሰይ እግዚአብሔር ይመስገን፣ እከሌ እኮ ተሳካላት፣ እከሌ እኮ ቀናለት፣ እከሌ እኮ አማረለት፣ እከሌ እኮ ፍሬ አፈራ፣ እከሌ እኮ ከፍ አለ፣ እከሌ እኮ አደገ። በቃ በእንዲህ አይነት በምናየው በምንሰማው ነገር ባጠገባችን ባሉ ሰዎች ከፍታ ደስታ ማነው ከፍታና የቀናላቸው የተሳካላቸው ነገር ደስ የመሰኘትን ነገር ማዳበር መቻል የእግዚአብሔር ቃል ስለሚል ደስ ከሚላቸው ጋር ደስ ይበላቸው አይደለም የሚለው። በቃ እንዲህ አይነት ህይወትን ማዳበር ከቻለን ጤናማ ካልሆነ ፉክክር የጸዳ ህይወት በጣም በቃ ለሰው የተመቸ በምንገኝበት ቦታ ሁሉ ሰላማዊ የሆነ ኑሮ፣ ሰላማዊ የሆነ ህብረት ፈጥረን መኖር የምንችል ሰዎች እንሆናለን። ሌላው ስራችንን በሰው ፊት ስንሰራ ይሄ አገልግሎትን ይጨምራል። በቃ የምናደርገው የትኛውንም ነገር በሰው ፊት ስናደርገው አድካሚ ነው። በእግዚአብሔር ፊት እናድርገው። በእግዚአብሔር ፊት ሲሆን ሪዋርድ የሚያደርገው እሱ ስለሆነ ትኩረታችንም አይናችንም ሁል ጊዜ እሱ ላይ ነው የሚሆነው። ስለዚህ በእግዚአብሔር ፊት እንስራ። እየተማርን ነው፣ በእግዚአብሔር ፊት እንማር። እየሰራን ነው፣ በእግዚአብሔር ፊት እንስራ። እያገለገልን ነው፣ በእግዚአብሔር ፊት እናገልግል። አለቀ። ትልቅ ሰላም የሚሰጥ ነገር ነው። ለምን? እያንዳንዱ ነገራችን ከራሱ ከእግዚአብሔር ጋር የተያያዘ ስለሆነ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት ይላል ቆላስይስ ምዕራፍ 3 ቁጥር 23። ስለዚህ በሰዎች እንዳንወሰን፣ በሰዎች ይሁንታ በቃ በጣም ሰዎች በሚሰጡን ግብረ መልስ ላይ
ኤክስተርናል በሆነ ቫሊዴሽን ነፍሳችንን ትብትብ አድርገን ከምንኖር የምናደርገውን የትኛውንም ነገር በእግዚአብሔር ፊት እናድርገው። እንዴት ነፃነት የሚሰጥ ነገር እንደሆነ ልነግራችሁ አልችልም። እግዚአብሔር አምላካችን የተባረከ ይሁን። የመጨረሻ ግን ማንሳት የምፈልገው ነገር አንዳንድ ጊዜ ለሰው የማይወራ ይሆናል። በቃ በእንዲህ አይነት ነገር ተተብትበን ስንኖር ሳናቀው ስንወዳደር ሳናቀ እንዴ መድረክ እኮ መወዳደሪያ ሆኗል። ዛሬ በጣም በሚያሳዝን ሁኔታ መድረክ የፉክክር ቦታ ሆኗል፣ የውድድር ቦታ ሆኗል። ይሄ በሰው ፊት ሲሆን ነው። በእግዚአብሔር ፊት ሲሆን ግን ከእንዲህ አይነት ነገር ነፃ እንወጣለን። ስለዚህ አንዳንዴ በእንዲህ አይነት ስሜት የምንሰቃይ ሰዎች ካለን እንጸልይ። እግዚአብሔር ይፈታል፣ እግዚአብሔር ነፃ ያወጣል፣ ቃሉ ነፃ ያወጣል፣ መንፈስ ቅዱስ ነፃ ያወጣል። ድካሜ ነው ጌታ ሆይ በቃ በዚህ ጉዳይ ላይ ፈውስ ማግኘት እንፈልጋለን ልንል በእግዚአብሔር ፊት ይህን ጉዳይ አድሚት ልናደርግ ይገባል። ይሄ የመጨረሻ መልእክቴ ነው። ከእረኛው መንገድ የዩቲዩብ ሾው ጋር ቆይታ ስላደረጋችሁ ከልብ አመሰግናለሁ። የጌታ ጸጋ በነገር ሁሉ ከእያንዳንዳችሁ ጋር ይሁን። በጣም ወዳችኋለሁ። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ መልሰን እንገናኛለን። ሰላም ቆዩ። እንኳን ደህና መጣችሁ። ይህ የእረኛው መንገድ የዩቲዩብ ሾው ነው።